አንቺ ውር እንዲሁ አንቺን ሳገባ እኮ ነው የኔ ህይወት የተበላሸው። አመድ በዱቄት ይስቃላሉ። እኔ ነኝ እንጂ ጥጦ ሽማግሌ አግብቼ ደግሞ መከራዬን የማይ አንቺ ልጥፍ እኔ ነኝ መከራ የሆንኩብሽ። እኔም አላልኩኝ ወይ ሙያ የለሽ ወይ መልክ የለሽ። እስኪ እንዲሁ እንደ ሴቶች እንኳን ሙያ ተማሪ አንቺ። እንዲሁ አንተም እኮ ወንድ ነኝ ብለህ ታወራ ይሆናል። እንዲሁ እባክህ እንዲሁ ዝም በል እንዲሁ እፈር እንኳን ዝም ብቃሚና ለምን አባሽ ነው ማፍረው? አንቺም ሴቱ ነሽ እኔ ልፈር? አንቺ አሁን ሴት ነሽ። ድንች እንኳን ሳትልጭ እኮ ነው ወጥ የምትሰሪው ሳትፍቂ። እስኪ መጀመሪያ ሴትነት ተማሪ እንዲሁ። አረ እንዲሁ ዝም በል እንዲሁ አሁን አንተም ወንድ ነህ ብለህ ልታወራ ነው? እስኪ ንገረኝ እንዲሁ አሁን እርሻ ትችላለህ? የቀን አትችል የማታ አትችል ዝም ብለህ መተኛት አይደል እንዴ ስራ መጋደም። ኧረ አፈር ብይ እንዲሁ ሴትነት ተማሪ አይበሉሽ እንጂ እሱን ሲሉሽማ አንተም ሙያ ከመጠየቅ በፊት መጀመሪያ እርሻ ልመድ እያልኩ ነው። ኧረ አፈር ብይ ገና ለገና አንቺ እንትን አትጠግቢም እና እኔ ልሙትልሽ? ገና ለገና አንቺ ተለጥፈሽ እየዋልሽ ወይ ስራ አትሰሪ? እስኪ ሴት ከሆንሽ እንግዲያ እንደ ሴቶቹ ልጅ ውለጅ። አንቺ በቅሎ ውጣሽ ዝም አትበይ። ልጄ ንሳማይነን ጃኬት ስፋልኝ መጋጠሚያው ላይ ተቀዶ ነው። መርፌው ደግሞ እዛው ላይ አለል ንሳ። እሺ አባዬ። ራ አልሰፋም ራ መርፌውን ሰብር ያዘው ተሰበረብኝ ይላለው እንጂ ብሞትም አልሰፋ። A few moments later ልጄ ሰፋልኝ ልብሴን እስኪ አቀበለኝ ንሳልየው። አባዬ መርፌው ተሰብሮብኝ አልሰፋውትም። አይ ልጄ ገዝተህ ብትሰፋልኝ ጥሩ ነበር። ለአንተ የአባት መርቃት ቀረብህ እንጂ ትንሽ ናት እኔ እሰፋዋለሁ ችግር የለው። Day 2 ልጄ አሁን እኮ 10 ሰዓት ሆኗል። እስካሁን ምን እየሰራህ ነው? እናቴ በጣም ይቅርታ ኳስ እየተጫወትን ነበርና ሳላስበው በጣም መሽ። የሚበላ ነገር የለም በጣም ርቦኛል። እኔ ራበህ? ቆይ ላምጣልህ። ቁጭ በይ። ምን ነው? እያታለለ ነው እንጂ ኳስ ሲጫወት ውሎ አይደለም የመጣው። እና ምን ሲያደርግ ውሎ ነው የመጣው? ራሱን ጠይቂው። የት ነው የዋልከው ልጅ? እስኪ ንገረኝ እንዲሁ። አረ እናቴ እኔ ምንም አላተለልኳችሁም። ያው እንደነገርኳችሁ ነው። አስተማሪው ደውሎልኝ ነበር። ምን ብሎ? ትናንት የተሰጠውን የቤት ስራ ስላልሰራ እና ከአንድ ክፍል ተቆልፎበት ስለሚውል እንዳትጨነቁ አምሽቶ ሊመጣ ይችላል ብሎ ደውሎልኝ ነበር ቅድም። ምን? እኔን እናትህን አታለልከኝ ልጅ? እናትህን ማታለል ኃጢአት አይሆንብህም? ውርደት አይሆንብህም? እንዲው ልጅ የሚያታልል ቃል ብንናገር ውሸት መናገራችን። እውነት እያስመሰልክ የተናገርከው ያንተ ውሸት እጅግ ክፉ ነው። የእውነት የሚመስል ውሸት ደግሞ ከሁሉ የባሰ ኃጢአት ነው። መጽሐፉ እንዲህ ይላል፣ ክፉውን መልካም መልካሙን ክፉ ለሚሉ ወዮላቸው። ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ ለሚያደርጉትም ወዮላቸው ይላል። ከእኔና ከእናት እንዲሁ እውነቱን ንገረኝ፣ ማንን ነው የበለጠ የምትወደው? ሁላችሁንም። እሺ ቆይ እሷ ወደ ጎንደር እኔ ወደ ላሊበላ ብንሄድ ማንን ተከትለን የምትሄደው? ወደ ጎንደር። አሃ ይሄ ማለት እናትን ነው የበለጠ የምትወዳት ማለት ነው አይደለም ዳድ? ጎንደርን በጣም ስለምወዳት ነው። አረ እሺ እኔ ወደ ጎንደር እሷ ወደ ላሊበላ ብትሄድ ማንን ተከትለ ትሄዳለህ? ወደ ላሊበላ። ለምን? ምክንያቱም መጀመሪያ ወደ ጎንደር ሂጄ ነበረ። እውቀት የሌላቸው ሰዎች ግን ለምንድን ነው ወሬ የሚያበዙት? አባዬ ያው ልጅ በራስ መተማመን ስለሌላቸው እንደ ባጃጅ ጥቅስ በጥቅስ ይሆናሉ። እንግዲህ ማለት አባዬ አልገባኝም። ይኸውልህ ባጃጅ ምንም አቅም ስለሌላት ብዙውን ጊዜ ጥቅስ በጥቅስ የተሞላች ናት። ጋቢናዋም ቦዲዋም ከፍ በጊዜው ዝቅ በጊዜው ለመንሽ ቁብ ልግባ ምናምን በእንደዚህ አይነት ነገር የተሞላች ናት። እሺ ካሶኒን ወይ ሲኖትራክን ተመልከት። በራሱ ስለሚተማመን የፈለገው ቦታ የተፈቀደው ቦታ ባለቤቱ የፈለገውን ያልተሸክሞ በፍጥነት ያደርሳል እንጂ ጋቢናውን በማስታወቂያ ጥቅስ አይለጣጥም። ጉልበቱን ሩጦ ተሸክሞ ሄዶ በጉልበት እንጂ በወሬ ያሳይ እና እውቀት ያለው ሰው እንደ ካሶኒ በስራ እውቀት የሌለው ሰው ደግሞ አስመሳዩ ሰው ልክ እንደ ባጃጅ በወሬ ራሱን በጥቅስ ልጣጥፎ ያሳያል ማለት ነው። ኧረ እባካችሁ ቡና አጠጡልኝ። ኧረ እባካችሁ የቆብ ቸግሮኝ ነው፣ ቡና አጠጡልኝ። እባካችሁ ቡና አጠጡልኝ። እባካችሁ የቆብ ቸግሮኝ ነው። እባካችሁ ኑ ጠጡልኝ። አንተ ናማና ጠጥተህ ሂድ። አንዳንድ ስኒ ብቻ ቡና አጠጡልኝ እባካችሁ።